ነገሮች አሁን ወደ ውድድር የሚያድጉበት ነው። ከ17 ዓመት በታች ከ15 ዓመት ጎል ገባ። የመጀመሪያው ጎል አስቆጥሯል ታንዛኒያ ብሔራዊ ቡድን። ሉክማን 10 ቁጥር ረባሹ ባይቋ ዳነበት። ምስሉ ላይ እንደምትመለከቱት በዳግም ምስል እይታ የ7 ዓመት በታች 18 ዓመት በታች እንደዚህ በእድሜ እርከኖች ያካሂዳል። የሴቶችም ውድድር ያካሂዳል፣ የወንዶችም ውድድር ያካሂዳል። ሴካፋ ሌላው የሚታማው የገንዘብ አቅሙ በጣም ደካማ የሚባው ሁለተኛው ጎል አስቆጥሯል የታንዛኒያ ብሔራዊ ቡድን። ሁለተኛው ጎል አስቆጥሯል ዲስማስ አታናሲ። የሆነ ዝግጅት ላይ ችግር አለ ማለት ነውና ሱዳኖች ካወዲ ሊያንሰራሩ ይችላሉ። እሱን አላውቅም፣ ግን እንደ መጀመሪያ ጨዋታ ቢያንስ 15 20 ደቂቃ 30 ደቂቃ ጥሩ ተፎካካሪ መሆን ያስፈልጋል። አሁን ግን ሙሉ ለሙሉ ታንዛኒያዎች አንድ ጊዜ ዋንጫ በልተዋል። ባለፈው የፍጻሜ የቅጣት ምት አግኝተዋል የታንዛኒያ ብሔራዊ ቡድን። ሶስተኛው ጎል ፍለጋ 20 ቁጥር ረባሹ ሐሰን ካዚንጋ ኮዚንጋ የመታው ኳስ ሶስተኛው ጎል አስቆጥረዋል የታንዛኒያ ብሔራዊ ቡድን ተከላካዩ። dalkan Ethiopia Somalia iyo sidoo kale Kenya iyo sidoo kale wow goolkii labaad uu dhaliyay Kullama fi didami fi ja baradu fu jechuudha. Wow gali egaan garee biyyaalessa Suudaan ol gara 7-8tti gooliin lakkaawaman galuu ni danda'an ture. Akkaataa dirree irratti gareen biyyaalessa Suudaan itti goolii ajaa'ibaa dargaggeessa umrii bahaa fi jiddugala Afrikaadhaatiis abdii heegareetii dargaggoonni kun irra deddeebiidhaan waaw haala ajaa'ibaatiin ammaas ጎል ኤጋ አወል አህመድ ማቀፍ ስቴዲየም ላይ የምድብ የመክፈቻ ጨዋታ ታንዛኒያ ከሱዳን ግማሽ ደርዘን ጎሎች ተቆጥረውበታል። ሁሉንም ጎሎች አስቆጠሩት የታንዛኒያ ብሔራዊ ቡድን ናቸው። ሰባተኛው ጎል ፍለጋ ካፒቴናቸው ጥሩ ኳስ አሻገረ። ጨዋታው ተጠናቀቀ። ክቡራትና ክቡራን ሁለት የተለያየ መልክ ያላቸው ብሔራዊ ቡድኖች የሱዳን ብሔራዊ ቡድን ከታንዛኒያ ብሔራዊ ቡድን ግማሽ ደርዘን ጎል የተቆጠሩበት ጨዋታ